ብታይ ጓደኛዬና ፍቅረኛ የተጋቡ ራሴን ሆኜ ለመኖር ታውቃለህ ልምዴ ነበር። ኧረ እናት ተረጋጊ። ኧረ እናት ተረጋጊ። ራስሽን በጣም እየጎዳሽ ነው። ምን አገባ? ቆይ አንተ ማን ነው? እሱ ምን እንዳደረገኝ የምታውቀው ነገር አለ? ማን ነው እሱ? የጓደኛዬ ባል። የጓደኛዬ ባል? አዎ ብታይ ጓደኛዬና ፍቅረኛ የተጋቡ። አልገባኝም። ቆይ እንዴት? መጀመሪያ ሳያስነቃ ያለ ፍቃድ ልቤ ውስጥ ገባ። እንዴት ያለ ፍቃድሽ? ማለቴ እንዴት ላንቺ አልታወቅሽም? አንዳንድ ሰዎች እኮ እንደዚህ ናቸው። ልብ ውስጥ ሲገባ ያሳውቀው፣ ሲወጡ ነው ሰባብረው የሚወጡት። ቆይ እንዴት ጓደኛሽ ጋር ተዋውቁ? ስልሽ ጓደኛሽ አንቺ እንደምትወጂው አታውቅም? እኔ ነኝ ያስተዋወቅኳቸው። ጄ እሱ ቢኒ ይባላል፣ ቢኒ እሷ ደግሞ ጄ ትባላለች ብዬ አስተዋወቅኳቸውና እንደውም ዘፋኙ ምን ነበር ያለው? አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ ለቴሙች ግራ ነው የገባኝ ህይወትን ቆቅልሽ ሆና ባይ። እሱ ዘፈን ክፈትልኝ እስቲ። አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ ለቴሙች ግራ ነው የገባኝ እንዴ እንዴት መጣ? የጓደኛዬ ባል ነው ያልኩት እሱ ነው። ተዋውቀው። ሰላም፣ እዚህ ምን ታደርጊያለሽ? ታርጋችሁ እየደረሰ አይደል? ትንሽ እኮ ፈታ ማለት ፈልጌ ነው። ጄሪ ስላንቺ በጣም ተጨንቃለች። መሄድ አለብሽ። እሺ መጣ። ቶሎ በይ፣ ውጭ እጠብቅሻለሁ። እሱ እንደምትወጂው አያውቅም። እውነቱን በማያውቅ አእምሮና እውነቱን መቀበል በማይፈልግ ልብ መካከል ያለው ጦርነት ከባድ ነው። እሱም እዛ ጦርነት ውስጥ ነው። በልቻው ልሂድና በእነሱ ግንኙነት ደስተኛ እንደሆንኩ ያስመስል። እሷ ካልታከመች አንድ ላይ ነው የሚሞቱት። ምንድን ነው አልተመቻችም እንዴ? ቆይ እንደውም ልቀይራ። አሁ ሙሽሪት ያላችሁ እስቲ እንያችሁ፣ ሙሽራው ያላችሁ እስቲ እንያችሁ፣ ጓደኛን ያላችሁ እስቲ እንያችሁ። ኡፍ በቃ የኔ አባት 500 ሰው ጽፌያለሁ። የሚጨመር ሰው ካለ ደግሞ እያየን እናስተካክላለን። እንደፈለግሽ አድርጊ። ከዛ ደግሞ አዳራሽና ዲኮሩን ነገ እናናግራቸው። እሺ መጂስ ሚቲ አንደኛ ሚዜ ስለሆንሽ ሁሉም ኃላፊነት አንቺ ላይ ነው። የሙሽራ ሚዜ ከሳትን እንዴ ሚቲ እንዴ ምን አልሽ? የሙሽራ ሚዜ ልብሱን ከሳት እንበይ። አይ ነገ እናያለን። ዛሬ መሄድ ያለብኝ ቦታ አለ። ቻው። እሺ በቃ ስማኝማ አባቴ፣ ዲኮሩን አንተ ታናግራቸዋለህ እንዴ? እሺ። ሄይ እንዴት ነሽ? የተለመደው ነሽ? አያይ ዛሬ እሱን አልፈልግም። እንደውም አረቄ ነው የምጠጣ። አረቄ ቅጠል አረቄ ግን ይጎዳሻል ታውቂያለሽ አይደል? ድገመኝ። ኧረ ተይ ግን ተረጋጊ እንዳይጎዳሽ። እንዴት ነው ከህመምሽ የዳንሽ ነው? መድኃኒት የሌለው የሚድናል እንዴ? እሺ በቃ መጣሽ። ወዴት ነው? ቶሎ እመጣለሁ። እርግጠኛ ነሽ ግን መድኃኒት እንደሌለው? ለምታፈቅረው ሰው ሚስት ሚዜ ለመሆን እየተዘጋጀሽ ያለሽ የትኛውን መድኃኒት አለ? ለምታፈቅረኝ ለምን አልነገርሽኝም? አይን ውስጥ ፍቅር ያየው መስሎኝ ካንተ እየጠበቅኩ። ቆይ ግን
ምን ያህል ልቤን ቢያሳንሰው ነው አጠገቡ ሆኜ ላይ አይዞሽ በጊዜ ሂደት ሁሉም ይስተካከል ይሆናል። እሺ ጠባሳው ግን ዘላለም ይኖራል። ደሞ አንቺ ማለት የትኛው ያምራል? ከዚህኛው እና ከዚህኛው ይሄኛው ያምራል። ግዴታ መምጣት አለብን። እሺ በቃ ቢሮ ግዴታ ሂጂ መፈረም ያለብኝ ፋይል አለ። እሺ ሜትዬ ሌላውንም ነገር እናያለን። እሺ ግዴታ ቢሮ መሄድ አለብኝ። እሺ በቃ እኔም ልሂድ። የት እንዴ? አንደኛ ሚዜ አይደለሽ እንዴ? ብዙ ነገሮችን ይስተካከል። በዛ ላይ ደግሞ እንዳይደብረው ውሸት ነው ያለ ካንተው ጠፈህ እኔ መጫጊሽ ያላንተ ደስታ በቃ ቲቪ ነው አይደል? ያለ ካንተው ጠፈህ እኔ መጫጊሽ ያላንተ ደስታ ቀድመህ ሄድኩ። ምን አድርግ ነው አላውቅም፣ ግን ዝምታሽ ይጨንቃል። የሆነ ነገር በይ። ምን ይሄው በጣም በማፈቅረውና በጣም በምወዳት ጓደኛዬ መካከል አቁማ እየፈተነችኝ። ቆይ ማን ልምረጥ? አንተን ከጓደኛዬ እና ከኔ ምረጥ ማለት ደግሞ ራስ ወዳድነት። ቆይ ምን ልበል? በማፍቀር ቀድሚያት በመናገር ልትደምችን ጓደኛዬ ከዛ ላገኘች ምን ልመኝ? እኔ እኮ ቀስ በቀስ መሀል ቤት እየመጣሁ ነው። ለምንድን ነው የማይገባው? እንዴት ነው ለሰርጉ አንድ ሳምንት የቀረሰው ለተስፋ መቁረጥ ያለሽ? እሱ እንደጨከነብሽ ለምንድን ነው አንቺ መጨከን ያቃትሽ ብዬ ራሴን ጠይቀዋለሁ። ግን ስለ ሁሉም ይቅርታ፣ ሳላውቅ ነዋ ነገሩ ሳይገባኝ። አጠገቤ ሆነሽ ስላላየሁሽ በጣም ይቅርታ። ላገባ ብሆንም አፈቅርሻለሁ። ታገባ ቢሆንም አፈቅራለሁ። ስለማፈቅር ለሰርግ ደስ ብሎኝ ይደርሃል። ይበዛል ናፍቆቱ ይመጣል ትዝታ። አባቴ ዲኮሩን አናገርካቸው? አዎ አናግራቸዋለሁ። ሜትዬ ዛሬ ነገ እያለን እኮ ቬሎን ሳኔ ሰርጉ ቀን ደረሰ። ወይ በቃ ልደውልላችሁና በፎቶ እንምጣ። አይ ሄደንማ ማየት አለብን። ታዲያ ወይ ዛሬ እንሂድ? ዛሬ እንኳን ቢሮ ሄጄ መጨረስ ያለብኝ ፋይል አለ። ባይሆን ነገ እናያለን። ቢንዬ ዛሬ እኮ ማርያም ናት። እኔ እናንተን አንድ እንዲያደርገኝ ጸሎት አድርጌ ነበረ። ጸሎቴን ሰምታኛል። በሉ እኔ ስለማንችል እናንተ ሄዱና መስገኑልኝ። እንሂድ። አልሂድ። ለምን? አንድ አድርገን ብዬ በጸለይኩበት ቤተክርስቲያን የምወደው ልጅና ጓደኛዬን አንድ ስላደረግልኝ አመሰግናለሁ ብዬ የምጸልየው። ይህንን ማድረግ አልችልም። ይልቅ አንተ ሂድና መስገን። እኔ ምን ብዬ ላመስግን? እንግዲህ ፍርዴ አላውቅም። ቤተክርስቲያኑ በዚህ ነው። ተከድሞ ስሊብሰን ወዴት ነው? እኔ እኮ የምሄደው በዚህ ጋር። እኔ ደግሞ በቃ ሽታ ምን ይጠቅመሃል? እንደ ሁልጊዜው በተለያየ መንገድ ነው። በልቹ ከዓይኖቼ መሃል ምን ይጠቅመሃል? አምላኬ ሆይ ምን ብዬ እንደምጸልይ እኮ ግራ ገባኝ። ከሷ ነጥቀህ ለኔ ስጠኝ ማለት ኃጢአት ነው።
በቃ ይሄንን ግን አድርግልኝ። ከሷም አትንጠቃት። ለኔም ስጠኝ። ሌላ ምንም ማለትን አልችልም። ሄሎ፣ እሺ መጣሁ። እንዴት ነው ቢኒዬ? አላማረብኝ? በጣም አምሮብሻል ሜቲ። በጣም ቆይሽ እኮ ሚትሻ። በጣም ያምራል አይደል? በጣም አምሮብሻል። በጣም አይደል? በጣም አሁን ግቢና አንቺ የሚይዘው ልብስ ላይ እሺ። ዓለም ላይ ነበርኩኝ ስትዳር በቪዲዮ ሚቲ በጣም አምሮብሻል። ሰርግ ላይ ነበርኩኝ ሸሚዙ ባይኖርም አንተም ጃኬቱን ለብ እሺ እስቲ ሞቅ ሞቅ እናድርገው። ከእኔ አውጣችሁ ተብሎ ዓለም ላይ ነበርኩኝ ስትዳር በቪዲዮ ሰው ሳይማትን ለአንድ ሳይገለል ከልቤ ገብተሃል ሰዎችን በመብለቅ የፍቅሬን አገር ብትኖርበት መውደድ ገዝቶኛል በስም ማልኩበት ጄስ ውስጥ እያወራቻቸው ነው። በጣም ደስ ብሎኛል። አበቃ አይደል? አዎ በቃ። ግን ይሄንን እንዳትረሳ። ልቤን ብቻ ሳይሆን ምኞቴንም ሰብኮን መልካም ህይወት ብዙ አሳልፈናል ታውቀ